Greetings, salam, እንዴት ናችሁ? How are you all doing? Welcome back to the Beacon Talks podcast. Today we've come all the way to London. Here at the Regana ቅድስት ሥላሴ Church, as for so many years that I can remember, I've always wanted to do something, which we'll find out soon, or what it is. Yeah, ለብዙ ጊዜያት ማድረግ የምፈልገው ነበር። ለብዙ ዓመታት ልበለው ማድረግ መማር መስጥሩ ማወቅ የምፈልገው ነገር ነበርና ዛሬ ደግሞ እግዚአብሔር ፈቅዶ በዚህ በቅድስት ቤተክርስቲያን በለንደን ደብረ ገነት ቅድስት ሥላሴ መተናል። ምንድነው ማድረግ የምፈልገው የሚሉትን አብረን እንከታተል ነው። Greetings everyone, welcome back. So as I said before, the thing that I really wanted to do for years and years, but I wasn't able to do, but glory to God, today is the day, is to actually listen to the Harp of David very close, but also to learn about it. We are here with a great teacher, Bagana instructor, the Harp of David, Diakon Walaling. He's teaching children, adults, everyone around the UK in different churches within the Ethiopian Orthodox Church. So glory to God, he's with us, he's our guest, so stay with us to the end. ውድ ተመልካቾቻችን ያው ቀደም እንደጠቀስኩት በጣም ማድረግ እንፈልገው የነበረው ቅዱስ ዳዊት በገናን በቅርብ ርቀት መስማት እንዲሁም ደግሞ ስለ በገና ሚስጥሩን ማወቅ መማር መረዳት ነው። እሱም ከትልቅ መምህራችን በመካከላችን ወጣቱ ትልቅ ስል ወጣቱ ብርቱ ወንድማችን ዲያቆን ዋለልኝ ብዙዎችን ህፃናትን አዋቂዎችን ዩኬ በአጠቃላይ ያሉ አድባራት እየተዘዋወረ ያስተማረ ያስመረቀ ያለ ወንድማችን ነው። ስለዚህ በመካከላችን የሚገኘው ዲያቆን ዋለልኝ ከኛ ጋር ይገኛል። ወደሱ እንኳን በሰላም ወደ Beacon Talks podcast መጣ። በጣም እናመሰግናለን ጥሪያችንን አክብረህ ስለተገኘ ስለ በገና ምንነት ልታስረዳን ስለመጣ እናመሰግናለን። የመጀመሪያው ጥያቄያችንን እናድርገውና እኔ ያው ጀስት መስማት ማወቅ ከብዙ ዓመታት በፊት ፈልግ ነበር። ለዲያቆን ዋለልኝ ላይክ እንደ መምህርነትም መቼ ነው ከበገና ጋር የተገናኛችሁት? እግዚአብሔር ይስጥልኝ። ጊዜያችሁን መስዋዕትነት አድርጋችሁ ይህን ሰዓት ከኔ ጋር ለማሳለፍ ስለመረጣችሁ አመሰግናለሁ።
ይህን ሰዓት ለሰጠን አባቶቻችን አምላክ እግዚአብሔር አምላክ ስሙ የተመሰገነ ይሁን። አትለየንና እናታችን ቅድስት ድንግል ማርያም በረከቷ አይለየን። አሜን። ዛሬ በአጠገብሽ ላይ ቁጭ ብሎ የምታየው ዲያቆን ማለልኝ የተሰራው ለበገናውም ለዲቁናውም መሰረት የሆነው ሰንበት ትምህርት ቤት ነውና ወልደ ብርሃን ሰንበት ትምህርት ቤት ለእኔ መሰረት ነው ማለት ነው። ዛሬ ላለሁበት ህይወት መሰረት ነው። ያው ለአብዛኞቻችን የመንፈሳዊ ህይወታችን ዛሬ ላይ ያለንበት ለመንፈሳዊ ህይወት ሰንበት ትምህርት ቤት ነው መሰረታችንና የበገና ህይወትን እንድተዋወቅ እንድጀምር መሰረት የሆነኝ ወልደ ብርሃን ሰንበት ትምህርት ቤት ደብረ ፍስሐ መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ነው። በገና እንድጀምር ካስቻሉ ነገሮች አንደኛው በደብራችን የ24 ክፍላት አሉ። በደብራችን አንደኛው ከኪነ ጥበብ ክፍል ውስጥ ካሉት በየጊዜያቱ የበገና ምሽት ወይ ደግሞ የግጥም ምሽት ይዘጋጃል እና በዛ የግጥም ምሽት ላይ በገና እንዲቀርብ ይደረጋል። ከዕለታት አንድ ቀን ማለት ነው። በልጅነቴ ያው በገና መማር እፈልግ ነበረ። እዛው ደብራችን ላይ ዛሬ በገናን ለዚህ ላለው ለጀኔሬሽኑ እንዲተላለፍ ትልቅ አስተዋጽኦ ያደረጉ አሁንም ላይ ያሉ ለእኛ መሰረታችን የሆኑ መጋቢ ሰባት ዓለም ዋጋ ደብራችን ላይ መጥተው ያቀርቡ ነበረ። በዛ ሰዓት አሃዱ ሲባል እግዚኦታ ሲባል ያለው መንፈስ ሰው ካለበት ቦታ አይንቀሳቀስም እና ልክ እንደዚህ አይነት ድባብ እመለከት ነበረ በልጅነት አይኔ ማለት ነው። በዛ ሰዓት ፍቅሩ እንዲያድርብኝ ያደረገ ያው ሰው ስትመለከቺ ከሚነገረን ነገር በላይ በአይናችን የምናየው ነገር አይደለም ውስጣችን ላይ የሚያድረው። ህፃንነን እና ያን ነገር እያየሁ በማደጌ በገናው እንዲጀምር ጉጉት አደረብኝ። በቤት ውስጥም እንደዚሁ አጽዋማት ሰዓት አባታችን ያው በገና መዝሙር ብቻ እንዲከፈት ያዘን ነበር ቤት ውስጥ። ስለዚህ የበገናን መዝሙር በልጅነት ያዳምጥ ነበር ማለት ነው። እነዚህ ሁለት ምክንያቶች በገና እንዲጀምር ምክንያት ሆኖኛል። ያንን ተመልክቼ የሰንበት ቤቱ የግጥም ምሽት ላይ በገና ሲያቀርቡ ተመልክቼ ቀጥታ ጠየኳቸው። የሰንበት ቤት ወጣት ከኛ በላይ የነበሩ አባላት ነበሩ። በገናን የማህበረ ቅዱሳን ህንፃ ላይ መመዝገብ እንደምችል እና እዛው መጀመር እንደምችል ነገሩኝ። ቀጥታ እዛው ሄጄ ተመዘገብኩ። ብዙም ሳልቆይ የበገናው ስልጠና ጀመርኩ ማለት ነው። አሁን ከዛ ደግሞ ወደ መምህርነት እንዴት አደገ? ያው ብቻ በገና ከመደልደል ወደ አሁን ምክንያቱም ዩኬ ላይ በጣም በየአብያተ ክርስቲያናቱ ያስመረቀ አሁን ላስት ዊክ በአለፈው ሳምንት ራሱ ወደ ላይ አስመርቀ ነበር ነገር እና እንዴት ነው ወደ መምህርነት? ብዙ ጊዜ በልጅነት የምመኘው ነገር አልነበረም። ያው ብዙ መስዋዕትነት የሚያስከፍል ሙያ ነው። አስተማሪ ሆኖ አንድ ሰው ሀብታም ሆናለሁ፣ ገንዘብ ምንጭ አደርጋለሁ ወይ ደግሞ ህንፃ እሰራለሁ ብሎ የሚያስብበት ሙያ አይደለም እና ብዙ መስዋዕትነት የሚያስከፍል ሙያ እንደመሆኑ የምመኘው አልነበረም እና እንደ አጋጣሚ ነው የተጀመረው እና እንዳልኩሽ ከ9 ዓመት በፊት የበገናው ስልጠና በማህበረ ቅዱሳን የመጀመሪያ ዙር ከጨረስኩ በኋላ እንደተመረቁ ትንሽ ቆይቼ እዛው አድቫንስ ትምህርት ጀመርኩኝ። እዛው በማህበረ ቅዱሳን አቡነ ጎርጎርዮስ ትምህርት ቤት ምኒልክ አንደኛ ደረጃ ትምህርት ቤት እዛው ግቢ ውስጥ ሁለተኛውን የአድቫንስ ትምህርት እየተማርኩ ወደ ሳሊተ ምሕረት ጉርድ ሾላ አካባቢ ያሉ ጓደኞች አብረውኝ የተማሩ ነበሩ። ያው በገና በባህሪው ተመርቆ አድቫንስም የሚጨረስ ነገር አይደለም። ተምረን ቁጭ ካልን በኋላ እንዳንረሳው በሚል እሳቤ አብረን ተሰብስበን ለምንድን ነው ሳሊተ ምሕረት እዛው ግቢ ውስጥ ማናጠናው የሚል ነገር ተነሳ። በዛው ሀሳብ እኔ ከቂርቆስ ነው የሄድኩት። ሰፈር የዛ ቂርቆስ ስለሆነ እዛ ሄጄ መጠለያ ላይ ማጥናት ሊጀመር ፕሮግራም ተያዘ። እንደ ማህበርም ነገር ሊቋቋም ተብሎ ማለት ነው። በዛው መሰረት እዛው ላይ ጥናቱ እንዲጀመር ታሰበና ተገናኘ። በእለቱ ማን ይነሳ የሚል ነገር ተጀመረ ማለት ነው። ያው ሁላችንም አንድ ላይ የተማርነው እዛው ማዕከል ያ ሀሳብ በሚነሳበት ሰዓት
ሁሉም አልነሳም የሚል ሀሳብ ሲያመጣ ያው ሰንበት ቤት ህፃናት ክፍል ላይም ክረምት ላይ እገዛ የማድረግ ነገር ልጆቹን የማሰልጠን ነገር ነበረ እኔ ጋር ማለት ነው። ተነስቼ ያው የመጀመሪያው ጥናት የጥምቀት ሰሞን ነበርና የጥምቀት ዝማሬዎችን ተነስቼ ማስተማር ጀመርኩኝ። ያው ያ ቀን የተጀመረው እዛው መጠለያ ውስጥ እኛ ራሳችን ለማብቃት ብለን በጀመርነው የጥናት መርሃ ግብር በዛው እንደቆምኩ እዛው እያለ አልጎ እዛው መጠለያ ላይ መማር የሚፈልጉ ሰዎች ሳሊተ ምሕረት ጉድ ሾላ ላይ መማር የሚፈልጉ ልጆች መጥተው እባካችሁ አስተምሩን ማለት ጀመሩ ሰንበት ተማሪዎች። ከዛ እያለ ተምሮ ማስተማር እንደዛ ነገር ሆነ። ከዛ ግን ልጆቹ በዛው ምን ሆነ በቋሚነት ቦታ ተሰጠንና እዛው ሳሊተ ምሕረት ግቢ ውስጥ ቦታ ተሰጠንና ማሰልጠን በቋሚነት ጀመርን ማለት ነው። ያኔ ነው ስልጠናውን ማሰልጠን የጀመርኩት። ከዛ እያለ አድጎ ትምህርት ቤት የራሳችን ትምህርት ቤት ፍኖተ ቅዱስ ዳዊት የበገና እና የዜማ ማሰልጠኛ ተቋም እዛው አካባቢ ሜሪላንድ ትምህርት ቤት ላይ ለመክፈት ቻለን ማለት ነው። ያው እንዲህ እያለ ነው እስካሁን ያለው የበገና ጉዞ የተጀመረው ማለት ነው። ደስ ይላል። እንደው በዚያ አያይዘህ በገና በተፈጥሮ ያው ሲባል ከምንሰማው የማረጋጋት መንፈስ አለው ሲባል ብቻ ሳይሆን ሲደመጥም እና የጸሎትም ነው። በገና ለዲያቆን ዋሌ ምንድን የመግለጽ ትችል? እንግዲህ በገና በእኔ አንደበት ገልጬ አልጨርሰውም። ያው በገና በመጽሐፍ ቅዱስም ከ50 ጊዜ በላይ ተጠቅሷል፣ እልፍ ጊዜ ተጠቅሷል በመጽሐፍ ቅዱስ። ብቸኛውም የዜማ መሳሪያ ነው በገና መጽሐፍ ቅዱስ ተጠቅሶ የምናገኘው። በመጀመሪያም ተጠቅሶ እንደመገኘቱ መንፈሳዊ አገልግሎት ብቻ እንደመስጠቱ ብቸኛው ያስብለዋል ማለት ነው። በገና እንግዲህ ኦሪት ዘፍጥረት ምዕራፍ 4 ከቁጥር 19 እስከ 21 ባለው የመጽሐፍ ቅዱስ ክፍል ላይ እንግዲህ ከዛ በፊት ምንም የዜማ መሳሪያ አልተጠቀሰምና በዛ ሰዓት ተጠቅሶ ከአዳም 7ኛ ትውልድ ይለዋልና ከአዳም 7ኛ ትውልድ የዮባል ልጆች በገናን እንደጀመሩ መጽሐፍ ቅዱስ ላይ እንመለከታለን። እና እንግዲህ ጥንታዊ መሆኑን አንደኛ ጥንታዊ መሆኑ፣ ሁለት ደግሞ የሰው ልጆችን ልዩ ትኩረታቸውን ሰብስበው ወደፊት ያለው ፊውቸራቸውን እንዲመለከቱ ያደርጋል። ሰማያዊው የሆነውን ነገር እንዲመለከቱ ያደርጋልና ለኔ በገና እንግዲህ ጓደኛም ነው። ሲከፋኝም በደስታዬም በሐዘኔም ሰዓት አብሮኝም ይሆን ከጓደኛም በላይ ነው በገናና ለብዙ ነገር መሰረቴ ነው በገና። በገና በባህሪው ሐዘንም ደስታም እንዲሰማሽ ያደርጋል። ይሄ ማለት ሁሉንም ህይወት ባላንስ አድርገን ጠብቀን እንድንሄድ ያደርጋል በገናና ለኔ ሁሉም ነገሬ ነው በገና። በገና በንስሐ ጊዜ ብቻ የሚሰማ እስኪ መስለት አንዳንድ ጊዜ የዛ ሰዓት ላይ ብቻ አንዳንድ ጊዜ እንሰማልና በገና የንስሐ ብቻ አይደለም ማለት ነው። ያንንም ጊዜ መስለኝ። አዎ እንግዲህ በገና መልካም ነገር አሁን አንድ ሰው ለምሳሌ ጤነኛ የሚያደርግሽ ነገር ወይ ደግሞ ጤነኛ የሆኑ ምግቦችን መብላት ያለብሽ በጾም ሰዓት ብቻ አይደለም። ስለዚህ አንድ ሰው ጤነኛ የሚያደርገው ነገር ሁልጊዜ ማድረግ ይኖርበታል ማለት ነው። ያው ይሄ ሀሳብ የመጣው በአጽዋማት ሰዓት ብቻ በገና እንዲደረደር የሚል ሀሳብ የመጣው ከጃንሆይ ጊዜ ጀምሮ ነውና ጃንሆይ በኃይለ ሥላሴ ጊዜ በዛ ዘመን ያው እሳቸው ትልቅ አስተዋጽኦ አድርገዋል ለበገናው። ከእሳቸው በፊት የነበሩት ነገስታት ላይ እስከ እሳቸው ድረስ በነበሩ ነገስታት ሁሉም በገና ደርዳሪዎች ነበሯቸው። በኢትዮጵያ ባሉት ነገስታት የተቀቡ ነገስታት እንደመሆናቸው በገና ሁሉም ደርዳሪዎች ነበራቸው። ይደረድሩ ነበረ፣ ግን መደርደር የማይችሉት ነገስታት ደግሞ ደርዳሪያን ነበሯቸው እና እያንዳንዱ የአጽዋማት ሰዓት ላይ በአጽዋማት ሰዓት ነገስታቱ በዛ ሰዓት በነበሩ በጃንሆይ ጊዜ በነበሩ ነገስታት ጾም ባልሆነ ሰዓት ሁሌም ደስታ ነው። ሁሌም እንደ ሰርግ እንደ በዓል ነው የሚደረገው። ጠጅ ይጠጣል፣ ጮማ ይቆረጣል፣ ሁሉም ነገስታቱ ላይ ማለት ነውና በዛ ሰዓት
ጾም ሲገባ ጃኑ ህግ አወጡና አጽዋማት ሰዓት ሲሆን እነዚህን ዳንኪራ የለም፣ ጠጅ መጠጣት፣ ጥሬ መቁረጥ የለም። ስለዚህ በገና ብቻ ነው የሚቀርበው። ነገስታቱ ጋር እየሄዱ በገና ደርዳሪዎቹ ነገስታቱ ጋር እየሄዱ በገና ያቀርቡላቸዋል። ነገስታቱ ቤት ላይ ያሉ ከሆነ እዛው ያቀርባሉ ማለት ነው። ስለዚህ ምንም አይነት ነገር ዘፈን፣ ሙዚቃ ነገር እንዳይሰማ አድርገው ነበረ። አልፎም ደግሞ ትንሽ ሲቆይ ደግሞ የሬዲዮ ፕሮግራሙ አጽዋማት ሰዓት ላይ ልክ እንደ አብይ ጾም ላይ የሬዲዮ ፕሮግራም ላይ ሙዚቃ ነገር እንዳይከፈት አስደርገው ነበረ። በገና ብቻ እንዲሰማ አድርገው ነበርና ይህንን መነሻ በማድረግ በገና የጾም ሰዓት ብቻ መሳሪያ ነው፣ የዜማ መሳሪያ ነው የሚል እሳቤ ብዙሃኑ ላይ ሊያደር ችሏል ማለት ነው። ስለዚህ በገና ሁሌም ቅድም እንዳስቀመጥኩልሽ ነው የሚጠቅመን ነገር ሁሌም ማድረግ እንዳለብን እናምናለን። በጣም አመሰግናለሁ። ይህን ታሪክ አላውቅም ነበር ለመናገር ታሪካዊ አያይዘ ለመንገር ተመልካቾቻችን የሚጠቀማል ብለን እናስባለን። ከዚህ ጋር አያይዘ ከሌሎች መሳሪያዎች ቅድም ጠቀስ አድርገዋል። በተለየ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገና ትልቅ ቦታ አለው እና ያ ለምን ሆነ? ለምንድን ነው በገና ይሄን ያህል ክብር የሚሰጠው? ማለት ጀስት በገና ምን ነገር ለማያውቅ በገና ትንሽ ምን አይነት ነው? አዎ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገና ትልቅ ቦታ እንዲኖረው ካደረጉት ነገሮች አንደኛው ያው ቅድም እንዳስቀመጥኩት መጽሐፍ ቅዱስ ላይ የመጀመሪያ የተጠቀሰ የዜማ መሳሪያ ነው። በብሉይም በሐዲስም ኪዳን ብዙ ቦታ ይጠቅሳል በገና። በገና በመጽሐፍ ቅዱስ ላይ ታቦታት ከመንበረ ክብራቸው ተነስተው ሲዞሩ እንደዚሁ ነገስታት ድል ባደረጉበት ሰዓት ላይ እንዲሁ ጠላት ወርዶ ወረራ በመጣበት ሰዓት ላይ ከታቦታት ጋር አንድ ላይ በገናን ይዞ ይሄዱ ነበር እና በየአድባራቱ እንደዚሁ ታቦታት ከመንበረ ክብራቸው ሲንቀሳቀሱ በገናና መለከትን እንደማጀባ ይጠቀሙ ከፊት ሆኖ ይሄን ይጠቀማሉ እና ነገስታቱ ቤት አሁን ኢትዮጵያ ውስጥም ነገስታቱ ቤት እንዲኖር የሆነበትም የክብር መሳሪያ ስለሆነ ነው። አልፎም ደግሞ በገና የተለያዩ መጽሐፍ ቅዱስ ላይ ስንመለከት በተለያዩ ታሪኮች ላይ መንፈስ ሲያስጨንቃቸው እንዲሁ በገናን ይጠቀሙ እንደነበረ እንደነ ሳኦልና እንዲሁ ሌሎች በታሪክ ሌሎችም አሉ። መጽሐፍ ቅዱስ ላይ ግን አንደኛ ሳሙኤል ላይ ሳኦልንና የዳዊትን ታሪክ ስንመለከት መንፈስ በሚያስጨንቀው ሰዓት ያው ታሪኩ ሰፊ ነው። ቅዱስ ዳዊት ተመርጠው ከነበሩት በገና ደርዳሪያን እየሄደ በገና ሲደረድርለት መንፈሱ ይረጋጋ እንደነበረ ወደ ራሱ ወደ ልጅነቱ ማንነቱ ይመለስ እንደነበረ በመጽሐፍ ቅዱስ ተጠቅሶ እናገኘዋለን። አልፎ አዎ በትክክል ይሄ መጽሐፍ ቅዱስ ላይ ከመጠቀሱም አልፎ እዚሁ ሀገር ላይ ምን በመጣሁበት ሰሞን ያው ሳስተምር እንዲሁም መንፈስ የሚያስጨንቃት አንድ ተማሪ ነበረችና ያው ይሄን ድምጽ መስማት እንደማይችል መንፈሱ ራሱ ተናግሮ እንደሄደ አስታውሳለሁና ይሄ ማለት እንደው በአካል የሆነው ነው እንጂ በቅርብ ጊዜም ተመዝግበው እንደዚሁ መማር መስማት አልችልም ብሎ የወጡ ተማሪዎች አሉና ስሰማ ታሪክ እንደዚሁ በመንፈስ የሚቸገሩ ልጆች እንደሆኑ ነው የሰማሁትና አልፎ ሰማያዊ ነዋይ መሆኑ ራዕይ ዮሐንስ ምዕራፍ 5 ቁጥር 6 ላይ በገና በአራቱ እንስቶችና በ24ቱ ሽማግሌዎች መካከል በገናንና ዕጣን ይዘው በበጉ ፊት እንደሚሰግዱ እየሰገዱ እንደሚያመሰግኑ የመጽሐፍ ቅዱስ ራዕይ ዮሐንስ ላይ ያመለክተናልና ሰማያዊ የሆነ ነዋይ ነው ማለት ነው። እንግዲህ የበገናን ታሪክ እንግዲህ እስኪ ወደኋላ እናነሳዋለን። በገና ከተጀመረ በኋላ አጀማመሩ እንዲህ በይሳት ተጀመረ ብለን የምንለው ይኖራል። ለሰውኛ መጽሐፍ ቅዱስ በጠቀሰልን መሰረት እንጂ መጽሐፍ ቅዱስ ላይ እዛው ራዕይ ዮሐንስ ላይ ሰማያዊ ነዋይ መሆኑን የሚጠቅስ ነገር ስላለ ሰማይም ላይ ቅዱሳን የሚጠቀሙበት 24ቱ ካህናተ ሰማይ የሚጠቀሙበት መሆኑን ያ ትልቁ ለየት የሚያደርገው በገና ያ ነው። በዚህ ማያይዘን የበገና አስፈላጊነት እስካሁንም ስትነግረን ነበርና
አንድ በገና ደርዳሪ ማንነቱን በገና መደርደሩ ይለውጠዋል? እንዴት አድርጎስ ነው ወደ እግዚአብሔር ጋር የሚያስጠጋው? በገና ደርዳሪ ነው እንግዲህ አንድ ሰው መንፈሳዊ ሕይወት እንዲሁ የሚዘለል አይደለምና ደረጃ በደረጃ ነው የሚሄደውና አንድ ሰው በገና መማር ሲጀምር የመጀመሪያው ነገር አቡነ ዘበሰማያት አባታችን ሆይ ማለት እንዲችል እናደርጋለን በስልጠናው ላይ ማለት ነው። ይሄ ምንድነው በቤተክርስቲያናችን አትገጽ ተብሎ ይጀመርና እንግዲህ አያልቅም። የቤተክርስቲያናችን ትምህርት ትልቅ ውቅያኖስ ነውና የማያልቅ እንዲህ ተጨልፎ የተወሰነ ይሰጠናልና እንደየአቅማችን። እዚህ በገናው ጋር ሲመጣ አንድ ሰው የሰንበት ቤት መሰረት የሚኖረው ከሌለው ይሄን ነገር በገና አይማርም አይባልም እና መጥቶ ለመማር ሲል የጸሎት ሕይወት እንዲኖረው እንዲለማመድ ለማድረግ እንሞክራለን በተሻለ መጠን። ይሄ ማለት አንድ ሰው በቀን ውስጥ ቤተክርስቲያናችን በዚህ ሰዓት ጸልዩ፣ በዚህ ሰዓት አንጸልዩ ባትልም እንኳን ቤተክርስቲያናችን እንደው በትንሹ እንደው ሚኒመም 7 ጊዜ ጸልዩ ብላ ትላለች እና ይሄ ምንድነው እንደው በትንሹ ነው 7 ጊዜ እንዲሁ በትንሹ ያው ይሄ መጽሐፍ ቅዱሳዊ ነው። መዝሙረ ዳዊት ላይ በቀን 7 ጊዜ አመሰግናለሁ የሚለውን መነሻ ማድረግ ያንን ይመክራሉ። ይሄ ማለት ግን 7 ጊዜ ብቻ ጸልዩ እንደማለት እንዳልሆነ በዚሁ ለማስመልክት ለማስተላለፍ እወዳለሁኝ። ስለዚህ የጸሎት ሕይወት በቀን ውስጥ ሁለቴ እንኳን አንድ ሰው አንዴ በገና ከተደረደረ ሁለቴ እንኳን አቡነ ዘበሰማያት እንዲደግም ያደርጋል ማለት ነው። የቃል ጸሎት ይኖራል፣ ከዛ የአቡነ ዘበሰማያት ይደግማል። ስለዚህ በቀን 2 ጊዜ ከደረደረ አንድ ሰው ስንቴ አረገ ማለት ነው? 2 ጊዜ አረገ። ከዛ 2 ጊዜ በገና መደርደር ከቻለ 4 ጊዜ አቡነ ዘበሰማያት ይጸልያል ማለት ነው። ስለዚህ በዚህ ሂደት ውስጥ የቤተክርስቲያን ውስጥ በገና ሲማር አንድ ሰው ከሌሎች የዜማ መሳሪያ አንድም ለየት የሚያደርገውም በጸሎት የሚጀመር በጸሎት የሚያልቅ የዜማ መሳሪያ መሆኑ ነውና የጸሎት ሕይወት እንዲለማመድ ያደርገዋል። ክርስትናን አንድ እያለ የቅድስና ማዕረጋት ልክ በደረጃቸው ከጸማዊ እስከ ከዊነ እሳት እድገቱ ቀስ እያለ እንደሆነ እንደሚሄደው ሁላ ሰውም በገና ሲጀምር ቀስ እያለ መንፈሳዊነት ዓለማዊነትን እየተወ ዓለማዊ ነገር ከንቱ እንደሆነ እያሰበ መንፈሳዊ ሕይወቱ ከፍ እያለ እንዲሄድ ያደርጋል። ያው ሌላው እያንዳንዱ ግጥሞች እዚህ ውስጥ ያሉት የበገናው ግጥም እንዳለ መንፈሳዊያን ናቸውና ሰው መንፈሳዊ እንዲሆን ቀጥተኛ የሆነ አስተዋጽኦ ያደርጋል በገና። ከዛ በጣም ትልቅ አስፈላጊ ነው። በዛችን ማለት በገና እንዲሁ ስታያቸው ተማሪዎችን በገና ደርዳሪ ሲሆኑ መከተል ያለባቸው የሆነ ስታንዳርድ አለ? በገና ደርዳሪ ከሆኑ በኋላ ለውጧቸው ካራክተራቸው ማንነታቸውን ይለውጣል በፊት ከነበሩበት ያው በመንፈሳዊ አዎ ምንድነው አንዳንዴ ሳንፈልገው ቤተክርስቲያን ሳንፈልገው ስንል ስጋችን እያሸነፍን መንፈሳዊነትን አስበልጠን ስንመለከት ንቀን የምንተወው ነገር አለ አይደል? ልክ አንድ መንፈሳዊ ማንነት ያለውም የሌለውም ሰው በገና ለመደርደር ሲመጣ የመጀመሪያው ነገር ሴቶች ጥፍራችሁን መቆረጥ አለባችሁ የሚል ያ ትልቅ መስዋዕትነት ነበር። አስታውሳለሁ አንድ ልጅ ትልቅ ከራሷ ጋር ግጭት ውስጥ የገባችው ማለት ነው። ተጋጭታለች። ራሷ መቆረጥ በቃ ብዙ ጊዜ ማለት ነው ላለመቆረጥ ብዙ ጊዜ ስትመላለስ ስትመታ ስትሄድ ከዛ ያው ፋይናሊ ግን ከስርዓትም አልፎ ጣታችንን እንዲደማ የሚያደርግ ስለሆነ ይደማል ጣታችን እና የቤተክርስቲያን ስርዓት አይደለም ጥፍር። ስለዚህ አንደኛው መስዋዕትነት ጥፍር፣ ከዛ ጌጣጌጥ ጆሮ ላይ ምንም ጌጣጌጥ አለማድረግ። ይሄ ተአምረ ማርያም ላይ ያዛል። እንግዲህ ይሄ ነገር አሁን እንደ በገና ተማሪ ሁልጊዜ እንላለን። ያው ቤተክርስቲያን ውስጥ ብቻ የሚሆን ነገር አይደለም፣ ግን አናስገድድም። ከቤተክርስቲያን ውጭ ያለው ማንነት ሰው ወይ ደግሞ በገና ከሚደረደርበት ሰዓት ላይ ውጭ ያለው ነገር እንመክራለን እንጂ ቤተክርስቲያን ትመክራለች እንጂ አታስገድድም። ይሄን አታድርጉ፣ ይሄን ካላደረጋችሁ ቤተክርስቲያን አትገቡ፣ በገና አትማሩም አትልም እና ስለዚህ ይመከራል ይሄንን ነገር። በዚህ ምክንያት የሚተዉ ነገሮች ለምሳሌ ወንዶች ጸጉራቸው የሚያሳድጉ ከሆነ ጸጉራቸው በሂደት ማለት ነው በአንድ ያለለ እንደው ጸጉራቸው አሳድጋችኋል አትምጡ፣ አትማሩ አትልም እና አንልም። እኛም
በሂደት ግን ሰው መንፈሳዊነቱን እየተረዳው በሄደ ቁጥር ያ ነገር ከንቱ እየሆነ ጸጉር መቆረጥ አይደለም አንገቱም ይቆረጣል ሰው አይደለም ሰማዕትነት ይቀበላል ቤተክርስቲያን ሰማያዊ ነገር ሲያስብና ያንን ነገር ሰው ራሱን እንዲቀርጽ ያደርጋል ማለት ነው። ከዚህ በመቀጠል ደግሞ ስለ በገና ማስተማር እና የወጣቶች ሚና የሚለውን እናነሳና እንደ አንድ ወጣት ዲያቆንና የበገና መምህር እንደሆነ ወደዚህ ጥንታዊ መሳሪያ መጥተው ለመማር ሲሞክሩ ወጣቶች የሚያጋጥማቸው ፈተና ምንድን ናቸው? ብዙ ተማሪዎችን እንደማነጋገር እንደማስተማር አንፃር የመጀመሪያው ነገር እዚህ ሲመጡ የሚያጋጥማቸው ፈተና በተለይ እዚህ ሀገር ላይ ማለት ነው ከኢትዮጵያ ውጪ ሆነን ስንመለከተው የሚያጋጥሟቸው የመጀመሪያው ነገር በብዛት ኤሌክትሮኒክስ ነው የሚጠቀሙት እዚህ ሀገር ላይ ወይ ደግሞ የሆነ ቦታ ላይ ቲዩን ለማድረግ የሆነ ቦታ የሚነካ ክሎክዋይዝ ወይ አንቲ ክሎክዋይዝ ተደርጎ ወይ ፕረስ ተደርጎ የሆነ ቦታ የሚጠቀሙበት ነገር ነው ለመቃኘት ማለት ነው ሲጠቀሙ ኢንስትሩመንቱ እና ይሄ ግን እንደምንመለከተው ይሄን መንካት ይኖርብናል። መቃኛ ይባላል። ከመቃኛው ድምጹን ከፍ ዝቅ አድርገን ለማድረግ እንጠቀምበታለን። እንደዚሁ ታች ደግሞ እዚህ ጋር እንዚራ የሚባለው የበገና ክፍል አለ። እንዚራ የምንለው ይሄንን የድምጹን ጥዝና ድዝ የሚለው ድምጽ እንዲወጣ ቫይብሬት የሚያደርገው ድምጽ እንዲወጣ ያደርጋልና በገና በባህሪው አሴም ታይም ሁለት ድምጾች በአንድ ማውጣት የሚችል የበገና የዜማ መሳሪያ ነው። ይሄ ማለት ይሄን ብናወጣው የበገናው ላይ ወፈር ያለ ድምጽ ያወጣል። ይሄን ስናደርገው ደግሞ ቀጠን ያለ ድምጽ የሚሰማ ለጆሮ በደንብ የሚሰማ ድምጽ የሚያወጣ ብቸኛ የዜማ መሳሪያ ነው። ይሄ ብቸኛ የዜማ መሳሪያ ነውና ሲመጡ ይሄን ነገር መንካት ይኖርባቸዋል። ወይ ይሄ መንካት ይኖርባቸዋል ወይ ደግሞ ይሄ ሚኒመም 3 ነገር በአንዴ መንካት ይኖርባቸዋል ድምጹን ለማግኘት ማለት ነው። ስለዚህ ይሄ በጣም ይቸገራሉ። ይሄንን ለማድረግ ሲጀምሩ ይቸገራሉ። ብዙ ተማሪ እስከ የሚመረቅበት እስከ አድቫንስ ድረስ ይሄንን ነገር ለመረዳት በጣም ይቸገር ተማሪ አለ በደንብ ለመቃኘት ማለት ነውና አንድ ይሄ ነው። ሌላኛው ጊዜውን ሰዓቱን ማለት ነው የምንጠቀምበት ሰዓት እንደው 2 ሰዓት ያህል ስልጠና ይኖራልና በጣም ረጅም ሰዓት እንደሆነ ነው የሚሰማቸው። ሌላኛው ያው ከቋንቋም አንፃር እኛ የምንፈልገው አለ ቤተሰብ የሚፈልገው ከዛ እነሱ የሚፈልጉት ደግሞ አለ። አፍ መፍቻቸው እንግሊዘኛ እንደመሆኑ የእንግሊዘኛ ቋንቋ ላይ መማር ይፈልጋሉ አንዳንድ ካልሆኑ በስተቀር አሉ። በጣም አማርኛን በአማርኛ መማር የሚፈልጉ በጣም ጎበዝ ልጆች አሉ በጣም ማለት ነውና ተረጉምላቸው ይፈልጋሉ። መተርጎም ሁሉም እንተረጉምላቸዋለን በተቻለ መጠን ትርጉሙ ሳይሆን ዜማው ራሱ መዝሙሩ በራሱ የእንግሊዘኛ ዜማ እንዲሆን ይፈልጋሉና ያንን ነገር ትንሽ ይቸገራሉ ልጆች እና በተቻለ መጠን የእንግሊዘኛው ወርዱን ቀጥታው ወደ ከአማርኛ ወደ እንግሊዘኛ አድርገን እንሰጣቸዋለን እንደሚፈልጉት ማለት ነው። የኛ ፍላጎት ምንድነው? በዚሁ አጋጣሚ አማርኛውን በደንብ እንዲያውቁት ያንን ማስቻል ነው። ቤተሰብም ያንን ነው የሚፈልገው። በብዛት ደግሞ ትልቁ ቻሌንጅ ትልቅ እንደ ፈተና ብዬ የማየው ልጆቹ ከልባቸው ፈልገው የማይመጡ ልጆች አሉ በብዛት ቤተሰብ ፑሽ ያደርጋቸው። ያ ነገር ሰው ፍላጎት ከሌለው ትንሽ እኛም ለማስያዝ ትንሽ እንቸገራለን አንዳንዴና በሂደት ግን እየወደዱት ይመጣሉ። ውስጥ 99% እየወደደው በገናው እየወደደው ነው ግራጁዌት የሚያደርገው።